ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የጌች ቲቪ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ አነጋጋሪ የሆነውን ዝውውር ዜና ነው ይዘን የመጣ ነው። እሱም እንግዲህ የሚያጠነጥነው በሁሊያን አልቫሬዝ ዙሪያ ነው የሚሆነው። እንግዲህ ሁሊያን አልቫሬዝ በሚገርም ሁኔታ ከሃንድ ኦፍ አርሰናል ከታማኙ እና የውስጥ አዋቂው የመረጃ ምንጭ ነው እንግዲህ እሱን በማስደገፍ ነው ይዘን የመጣ ነው ማለት ነው። ጉዳዩ እንግዲህ የሚያጠነጥነው እንደነገርኳችሁ በሁሊያን አልቫሬዝ ዙሪያ ነው። ሁሊያን አልቫሬዝ በዓለም ዋንጫ እየተጫወተ ይገኛል፣ አርጀንቲናን ወክሎ ማለት ነው። ለአትሌቲኮ ማድሪድም ጥሩ የሚባል ሲዝን ያሳለፈ አጥቂ ነው ማለት ነው። እንግዲህ ትላንት ምሽት አርጀንቲና ኦስትሪያን 2-0 ካሸነፈች በኋላ ማለት ነው ከጨዋታ በኋላ ውሳኔውን በይፋ አስታውቋል። ከክለቡ ኃላፊዎች ጋር ተነጋግሬያለሁ፣ ለሁሉም የሚበጀው እኔ መልቀቄ ነው የሚል ሀሳብ ነው የሰጠው ሁሊያን አልቫሬዝ። ህልሜን ማሳካት እፈልጋለሁ ሲል ከአትሌቲኮ ማድሪድ መውጣት እንደሚፈልግ በይፋ አረጋግጧል ማለት ነው። እንደ ሃንድ ኦፍ አርሰናል መረጃ ከሆነ እንግዲህ የአልቫሬዝ ትልቁ ህልም ባርሴሎና ነው። ባርሴሎና መቀላቀል ይፈልጋል። እንዳውም በግል ጥቅማ ጥቅሞች ዙሪያ ከባርሳ ጋር ቀድሞ እንደተስማማ ነው የተነገረው። ባርሴሎናዎችም አትሌቲኮን ተጽዕኖ ለመፍጠር ስለፈለጉ ወይንም ለማስገደድ ማለት ነው አልቫሬዝ የመልቀቅ ፍላጎቱን በይፋ እንዲናገር ሲገፋፉት እንደከረሙ ነው የተነገረው። በሌላ በኩል ግን አትሌቲኮ ማድሪዶች ደግሞ ለባላንጣቸው ባርሴሎና ሆነው እንደዚሁም ለሪያል ማድሪድ መሸጥ እንደማይፈልጉ ለዚህም ቆርጠው እንደተነሱ ነው የተነገረው። እንዳውም የሚፈልጉት ከስፔን ውጭ ለሚገኙ ክለቦች መሸጥ ነው የሚፈልጉት ማለት ነው። እንግዲህ ከተወሰኑ ሳምንታት በፊት አትሌቲኮ ማድሪድ ከሪያል ማድሪድ የ150 ሚሊዮን ዩሮ እንደዚሁም ከባርሴሎና የ100 ሚሊዮን የዝውውር ጥያቄ ቀርቦላቸው ነበረ። ፒኤስጂም በዚህ ተጫዋች ፍላጎት እንደነበራቸው ተነግሮ ነበር። ግን ደግሞ የክለቡ ስፖርቲንግ ዳይሬክተር ሉዊስ ካምፖስ እንደዚሁም አሰልጣኙ ሉዊስ ኢንሪኬ እኛን በቅድሚያ የማይመርጥ ተጫዋች አንፈልግም በሚል ከውድድሩ ወጥተው እንደነበረ ነው የተነገረው። ግን እንደ ሃንድ ኦፍ አርሰናል ዘገባ ከሆነ ፒኤስጂ አሁንም ቢሆን በተጫዋቹ ብቃት ምክንያት መልሰው ሊመጡ እንደሚችሉ ነው የዘገበው ማለት ነው። ታዲያ እንግዲህ አርሰናል የት ላይ ነው ያለው? እዚህ ዝውውር ላይ እንግዲህ አልቫሬዝ ካለፈው ክረምት ጀምሮ የአርሰናል ዋነኛ ኢላማ ነው። በተለይ መድፈኞቹ ከአትሌቲኮ ማድሪድ ጋር ካደረጉት የቻምፒየንስ ሊግ ጨዋታ በኋላ ሚኬል አርቴታ ለቦርዱ ይህንን አርጀንቲናዊ ሁሊያን አልቫሬዝን ለማስፈረም በሚደረገው ሩጫ ውስጥ በግንባር ቀደምነት መገኘት እንዳለባቸው ለአርሰናል ቦርድ በግልጽ ትዕዛዝ አስተላልፎ ነበር ነው የሚለን እንግዲህ ሃንድ ኦፍ አርሰናል ማለት ነው። ይህ ዝውውር ውስብስብ ነው። እንግዲህ አንደኛው ውስብስብ የሆነበት ምክንያት አትሌቲኮ ማድሪድ ቪክተር ዮከሬዝን እና ገንዘብ ይፈልጋሉ። ሁሊያን አልቫሬዝን ወደ አርሰናል ለማዘዋወር ከተፈለገ ማለት ነው። ስለዚህ አትሌቲኮ ማድሪድ ዮከሬዝን ይፈልጋሉ። በጣም ከፍተኛ ፍላጎት አላቸው ተጫዋቹን ለማምጣት። የአትሌቲኮ የስፖርቲንግ ዳይሬክተሮችም ይህንን ነው እየሰሩ ያሉት። አንድሬ በርታ ደግሞ በበኩሉ ሁሊያን አልቫሬዝን ወደ ሰሜን ለንደን ለማምጣት የተለያዩ የዝውውር መዋቅሮችን እያወጣ እንደከረመ ነው የተነገረው ማለት ነው። ስትራክቸር መካኒዝም የሚሉትን ነገር እያጠና እንደቆየ ማለት ነው። ስለዚህ እንግዲህ አንዳንድ ጋዜጠኞች እንግዲህ የእንግሊዝ የአየር ጸባይ አልቫሬዝን ወደ ፕሪሚየር ሊግ እንዳይመለስ ያደርገዋል የሚሉ መረጃዎችን ሲያስቀምጡ ነበር። ሃንድ ኦፍ አርሰናል ግን ይህ ወሬ ፍጹም ውሸት መሆኑን አረጋግጧል። ይልቁኑ ተጫዋቹ ወደ አርሰናል ለመምጣት በጣም ፈቃደኛ እንደሆነ፣ ወደ ባርሴሎና የሚያደርገው ጉዞ የማይሳካ ከሆነ ማለት ነው አርሰናልን እንዲቀላቀል በቀጥታ ገልጿል። ለአትሌቲኮ ማድሪድ ነግሯቸዋል ማለት ነው። አርሰናል እስካሁን ይፋዊ ጥያቄ አላቀረበም። አትሌቲኮ ማድሪድም እንደዚሁ። ግን ደግሞ ሁለቱም ቡድኖች ፍላጎታቸውን በደንብ ያውቃሉ ማለት ነው። አትሌቲኮ ማድሪድ የአርሰናልን ፍላጎት በሚገባ ያውቃል። አርሰናል ደግሞ የአትሌቲኮ ማድሪድን ፍላጎት በሚገባ ያውቃል ማለት ነው። የአትሌቲኮ ማድሪድ ፍላጎት እንደነገርኳችሁ ቪክተር ዮከሬዝን እና 50-60 ሚሊዮን የሚያክል ሚሊዮን ዩሮ ተጫዋቹ ጋር ማለት ነው። ልክ የኢብራሂሞቪች እና የሳሙኤል ኢቶን አይነት ዝውውር ታስታውሱት ከሆነ ማለት ነው በኢንተር ሚላን እና ባርሴሎና ላይ የተደረገው ዝውውር። ኢብራሂሞቪችን ለማምጣት ባርሴሎናዎች ገንዘብና ሳሙኤል ኢቶን ነው የሰጡት ለኢንተር ሚላን ማለት ነው። ልክ እንደዛ ማለት ነው። ይሄም እንግዲህ አትሌቲኮ ማድሪድ ፍላጎታቸው ግን ደግሞ እንግዲህ የአርሰናል ደጋፊዎች ቅር እንደሚሰኙ ግማሹ ማለት ነው ሙሉ በሙሉ ባይሆንም ቪክተር ዮከሬዝን መሸጥ ወይንም ደግሞ በአንድ አመት ውስጥ ክለቡን እንዲለቅ ማድረግ ትንሽ አርሽ ይመስላል ወይንም ጭካኔ የተሞላበት መስሎ ሊታይ ይችላል። እንግዲህ ፍላጎታችሁን ኮሜንት ላይ አስቀምጡ። ቪክተር ዮከሬዝ የኔ ፍላጎት ቪክተር ዮከሬዝ እንዳለ፣ አልቫሬዝ ደግሞ የገብርኤል ጄሱስ ምትክ ሆኖ ቢመጣ
ነበር የኔ ፍላጎት ዮከሬዝ ሳይለቅ ማለት ነው። ሁለቱ አጥቂዎች በቂያችን ነበሩ፣ ዮከሬዝ፣ አልቫሬዝ። ግን ምረጡ ከተባለ ደግሞ እንግዲህ ትልቅ ጥያቄ ነው የሚሆነው። ግን የእናንተን ሀሳብ አስቀምጡልኝ። አልቫሬዝ ወደ አርሰናል የሚገባ ይመስላችኋልስ? እንግዲህ እየወጡ ያሉ መረጃዎች እንደዛ ነው የሚመስሉት። በተለይ ዛሬ የወጣው መረጃ ከአንድ ኦፍ አርሰናል ስለሆነ ሲነገር ነበር እስካሁን። በነገራችን ላይ ይሄ አልቫሬዝ እና ዮከሬዝ ገንዘብ እንደዚህ ኤክስቼንጅ ይደረጋል እየተባለ ነበረ። ግን ታማኝ ከሆነ ምንጭ አልወጣም ነበር እስከዛሬ። ጭምጭምታ አንዳንድ ጊዜ ጭምጭምታዎች እውነት ይሆናሉና ይሄ ትልቅ ምሳሌ ነው የሚሆነው። ለማንኛውም በሌላ መረጃ ከች እንላለን። መልካም ቀን እመኝላችኋለሁ። ቻው ቻው።